እሺ ሰላም ጤና ይስጥልኝ ወንድማችን እንዴት ነህ? ሰላም ነው ወይ? አንተም ከተፈናቃዮቹ አንደኛው ነህና እስኪ ያለውን ሁኔታ ስለ ተፈናቃዮቹ ዘርዘር አድርገህ ብትነግረኝ። አልሐምዱሊላህ እንግዲህ ስሜ እንድሪስ ሐሰን እባላለሁኝ። በቃሉ ወረዳ በሀርቡ ከተማ መጠለያ ያገኛለሁኝ። ከወለጋ ግንቢ ወረዳ ቶሌ ቀበሌ ከሰኔ 11 ጭፍጨፋ ተርፈው የመጣ ማህበረሰብ ነው። ይሄ ማህበረሰብ እንደምታየው ብቻ አይደለም፣ አካል ጉዳተኛ የሚበዛበት፣ የቲም የሚበዛበት፣ ሴተኛ ዳሪ የሚበዛበት እዚህ ካምፕ ላይ ከየትኛውም ቦታ የትኛውም አማራ ክልል ካሉ ካምፖች የተለየ ካምፕ አሰቃቂ ኑሮ የሚኖር ይሄ ካምፕ ያለ ህዝብ ነው። የሚበልጠው ሴት አዳሪ ነው በብዛት እዚህ ጋር ከ75 ተመቶ 75% ሴት አዳሪ ነው እኮ ማለት አባወራ ሴተኛ ዳሪ ማለት አሁን አባወራ የሌላቸው ነው። እዛ ባላቸው የሞተባቸው እናትና አባት የሞተባቸው ወላጅ አልባዎች የደረሱ ወጣቶች አሉ ማለት ነው። ከ120 በላይ የቲሞች አሉ ረብል። ስለዚህ ድጋፍ ያው እንደምታዩት ነው። የምንኖርበት ቦታ ብረት በብረት ነው። ከላይ ብረት ነው፣ ታች ሲሚንቶ ነው። በቂ ምንጣፍ እንኳን የለው፣ ያቃጥላል። አዎ እዚህ ጋር ሴተኛ ዳሪዎች ደግሞ አሁን ግማሾች ቀን ስራ ሄደዋል። የሚበሉ ስለሌላቸው ቀን ስራ ነው የሚውሉት። ያቺን ትሰሩ ብለው ማታ ይመጣሉ። ልጆች እየጠበቅን ነው እኛ እዚህ ጋር። ስለዚህ የሚመለከተው አካል በሀገር ውስጥም ያለ በውጭም ያለ፣ ስለዚህ የኸይር ቦታ ያው በሩ ተከፍቷልና መጀመሪያ ለኡመር ዘሙዬ ምስጋናን እያቀረብኩኝ በከተማ አስተዳደራችን ስም ኸይር የፈለገ ሰው ቦታው በሩ ክፍት ነው። መጪ ረመዷን ነው። አንድም ነገር ከልብስ ይሁን ከምግብ ባዶ ላይ የተቀመጠ ማህበረሰብ ሀርቡ መጠለያ ያለ ህዝብ ጠያቂ የሌለው። ስለዚህ ልብ የሚያደማ በየትኛውም አካባቢ ላይ አምሳያ የሌለው አካል ጉዳተኛ የቲም የበዛበት ካምፕ ይሄ ነው። እንግዲህ ሴተኛ ዳሪ ሲል ምን ማለት ነው? እኛ ሴተኛ ዳሪ ስንል ቡና ቤት የሚሰሩ አይደሉም። አባቶቻቸው የሞቱባቸው፣ እናቶቻቸው የሞቱባቸው፣ ባሎቻቸው የሞቱባቸው 3 የቲም 4 የቲም ጥለው እኔ ደግሞ ይሄን ነገር እያየሁና እኔ ባለሁበት አካባቢ ይሄን ነገር እያየሁና እየሰማሁ እንዴት ያስችለኝ እና ስለዚህ ልክ እንደኔ እየመጣን ብንጠይቃቸው አይዟችሁ ከጎናችሁ ነን ብንላቸው የተሻለ ነገር ነው። እንደሚናገሩ ከሆነ ሙቀቱንም ብርዱንም ተቋቁመው ያሉ ማህበረሰቦች ናቸው። ከላይ ብረት ነው፣ ከታች ሲሚንቶ ነው። ምን ያክል እንግዲህ ሙቀት እንደሆነ አስቡት። ቅዝቃዜም ሲኖር ደግሞ ያው ጀላቲ ሰርቶ ማደር ነው። ስለዚህ አያቸው እንግዲህ እነዚህ ህፃናቶች ግማሾቹ እናቶቻቸውን ተከትለው ሄደው ነው እንጂ በጣም ብዙ ናቸው። ስለዚህ ሁላችንም ወገን ለወገኑ ነውና ልክ ደብረ ብርሃን እንዳሉት ተፈናቃዮች ለነዚህም የተሻለ ድጋፍ ቢደረግላቸው ባይነኝ። ሁላችንም ዱዓ እናድርግ። ለሚነይቱና መደገፍ ለሚፈልጉ በሩ ክፍት ነው። ሀርቡ ማክሰማ ግቢ መጥቶ መደገፍ የሚቻል መሆኑን ስልክ ቁጥርም ከታች እናስቀምጣለን። በዛ አድራሻችን ደውሎ ማንኛውንም ከዱቄት ጀምሮ እህል፣ ብርድ ልብስ ለምሳሌ ያላቸው አሉ። እነዚህ ደግሞ ተመልካች ያጡ ናቸው። ሁላችንም ተባብረን እነዚህን ሰዎች እንደግፍ እናኑር ነው። እርዳታ ካገኙ እንግዲህ 5 ወር የአንድ ወር ደሞዝ በመንግስት ሰራተኛ እንኳን የአንድ ወር ደሞዝ ሲቀር ምን ያክል እንደሚያንገበግብና ምን ያክል ኑሮ እንደሚያዛባ ይታወቃል። ስለዚህ እንደጋገፍ ባይነኝ። እወዳችኋለሁ። የኢትዮጵያ ህዝብ አከብራችኋለሁ። ወገን ለወገኑ ነውና ሁላችንም ተባብረን እነዚህን ሰዎች እናቆይ። ነገ የተሻለ ደረጃ ከዚህ ውስጥ የተሻለ ደረጃ የሚደርስ ልጅ ሊኖር ይችላል። ነገ ፓይለት ሊፈጠር ይችላል ከዚህ ውስጥ። ስለዚህ እነዚህ ወገኖች ደግሞ እኛ እያለን መራብን መጠማት የለባቸውም። ስለዚህ እንተባበር ለማለት ያክል ነው። ኸይር ሁላችሁም